ይሄ ለህይወት ደስታ በጣም ወሳኝ ነው። አብዛኛው ሰው መቆጣጠር በማይችለው ላይ በመጨነቅ ብዙ ጉልበቱን ያባክናል። ጓደኞቻቸው ስለነሱ ምን እንደሚያስቡ፣ ዛሬ አለቃዬ ስሜቱ መጥፎ ይሆን እንዴ? በሚቀጥለው ሳምንት ምን ይበላሽ ይሆን? ዘይት ጨምሯል፣ ቀጥሎ ደግሞ ምን ይጨምር ይሆን እያሉ ይጨነቃሉ። ይህ ሁሉ ጭንቀት ከድካምና ከውጥረት በስተቀር ምንም አይጠቅምም። ሁለት ክቦችን አስብ። አንዱ ትንሽዬ ክብ ነው፣ አንተን ብቻ የከበበህ ነው። ሌላኛው ደግሞ በጣም ትልቅ ክብ አለ። ይሄ ትልቁ ክብ የጭንቀት ክበብ ይባላል። አሁን የምትጨነቅላቸው ነገሮች በሙሉ ይዟል። የሀገሪቱ ሁኔታ፣ ፖለቲካው፣ የገበያው ሁኔታ፣ ጎረቤት ስላንተ ያለው አስተሳሰብ፣ የአየር ሁኔታው፣ አለቃ ስላንተ የሚያስበው ነገር፣ ያለፈው ጊዜ፣ የወደፊቱ ጊዜ። አብዛኛው ሰው የሚኖረው እዚህ ትልቁ ክብ ውስጥ። በዚህ ግዙፍ ክበብ ዙሪያ ይሮጣሉ፣ ይለፋሉ። የማይነቃነቁ ነገሮችን ለማንቀሳቀስ እየሞከሩ ራሳቸውን ከግድግዳ ጋር ያጋጫሉ። አድካሚ ነው፣ ዋጋም የለውም። ትንሿ ክብ ደግሞ አለች፣ የቁጥጥር ክበብ ትባላለች። ሰርክል ኦፍ ኮንትሮል። አንድ ነገር ብቻ ትይዛለች፣ አንተን፣ ያንተን ሐሳቦች፣ ተግባሮች፣ ቃላቶች፣ ምላሾች እና ዓላማህን ይዛለች። ብልህ ሰው ትልቁን ክብ ለመቆጣጠር መሞከር ለጭንቀትና ለአቅም ማነስ እንደሚዳረግ ያውቃል። ስለዚህ ጉልበቱን ሁሉ ወደ ትንሿ ክብ ያፈሳል።